በደራሲ ሐማቱማ ተጽፎ ሕይወት ታደሰ ከተረጎመችው የሶሻሊስቱ ጠንቋይ ጉዳይ ለዛሬ የሳስ ዳሮጎች አውራ ጎዳና ላይ የሚለውን አቀርብላችኋለሁ። እንደሚባለው በጫካ ውስጥ መጓዝ አደጋም በረከትም ሊያስከትል ይችላል። በሀገራችን በሚወጉ ወጎች ውስጥ በየገጠሩ በዱር ስትጓዝ ሊያጋጥምህ የሚችሉት የፍጡራን አይኖች በሶስት ቡድን ይከፈላል። እነዚህም ሰይጣን፣ ቅዱሳንና ነጋዴዎች ናቸው። በሰይጣን ቡድን ስር ቀማኞች፣ ሽፍቶችና ነፍሰ ገዳዮች ይገኛሉ። ቅዱሳኑ ደግሞ እንደኔ እናንተ አይነቶቹ ተጓዦች ወይንም እግዜር ካዘነልህ ብቻህን እንዳትጓዝ ብሎ አንዳንዴ የሚልክልህ መናፍስት ናቸው። ነጋዴዎች በራሳቸው ቡድን ውስጥ መመደብ ያለባቸው ጥሩ ወይንም መጥፎ መሆናቸውን ኢትዮጵያውያን ገና ስላልወሰኑ ነው። ወደ ወጎቹ እንመለስና እንደሚባለው ብዙውን ጊዜ በአውራ ጎዳናዎች ላይ ከጉዞ አረፍ ተብሎ እሳት በሚነድባቸው ቦታዎች ላይ አስደናቂ ወጎች ይወጋሉ። በእርግጥ ሀገሪቱ አሏት ተብሎ የሚወራላቸው አውራ ጎዳናዎች ጥቂት ናቸው። ከመንገድ ወጣ ያለ ገላጣ ቦታ ላይ የተዳከሙትን መንገደኞች በሚያሟሙቀው እሳት ዙሪያ ጠንቃቃ ምላሶች ሁሉ ይከፈታሉ ይባላል። አንዳንዴ ልምድ ያላቸው መንገደኞች በቅል ከሚይዙት አረቄ ጎንጨት ይደረጋል። ታዲያ ሞኛንግስ የሚለውን ቅጽል ስም ያተረፈው አረቄ ምላስን ዘና ለማድረግና ጨለማውንና መግቢያና መውጫው የማይታወቀውን የኢትዮጵያውያንን ልብ ከፈትፈት ለማድረግ ይጠቅማል። ለኢትዮጵያዊ የማያውቀውን ሰው በጥርጣሬ ማየት ተፈጥሯዊ ነው ማለት ይቻላል። ነገሩ የምታውቃቸው ሰዎችም ሆኑ ጓደኞች ሁሌም በረከትን ይዘው ስለማይመጡ ጉዳዩን ለመረዳት አያዳግትም። ማንንም አትመን፣ በተለይ የገዛ ምላስህን የሚለው ዝነኛ ኢትዮጵያዊ ብሂል ነው። የአፍ ወለምታ የሚያጋጥማቸው ሰዎችን መጠባበቅ ስራቸው በሆኑ ሰላዮች ጢም ብላ የሞላች ሀገር ውስጥ በጣም አስፈላጊ ማስጠንቀቂያ ነው። አፍ ላፊ ያስቀጣል። እንዲሁም ሰላዮች ጆሮአቸውን ስለሚያቀባብሉ ወይንም ጆሮአቸውን ሰክተው አፋቸውን ስለሚጠቡ ጆሮ ጠቢ ይባላሉ። እንግዲህ ይህ ለተኖረ ነባራዊ ሁኔታ ግርድፍና ጉልህ ማብራሪያ ይሆን? የመሰላችሁን ምረጡ። ግን ተጨባጭ ሁኔታ ይኸው ነው። ያም ሆኖ ሰዎች ጫካ ውስጥ በእሳት ዳር ዙሪያ ለማያውቁት ሰው ሁለተኛ አላገኘውም ብሎ በማሰብ የውስጣቸውን አራግፈው ይዘከዝካሉ። ቢሆንም ግን ለክፉም ለደጉም በዚህ አይነት ሁኔታ ውስጥ ወጎች የሚወጉት ተጨማምሮባቸው ስሞች ተቀያይረው ቦታዎች ተድበስብሰው ነው። ማን ያውቃል? በኢትዮጵያ ውስጥ ሊሆን አይችልም የሚባለው ነገር ሆኖ የመገኘት ልማድ አለው። እንደሚባለውም የፈሩት ይደርሳል፣ የጠሉት ይወርሳል። ይህን እንደ መግቢያ ካልኩ በኋላ አንድ ጊዜ በሀገሪቱ ውስጥ ራቅ ያለ ቦታ በእሳት ዳር ዙሪያ የሰማሁትን አንድ ወግ ላካፍላችሁ ፈልጋለሁ። የሩቅ ዘመድ ለመጠየቅ እየተጓዝኩ በነበረበት ጊዜ ነው። እኔ በሚሄድበት አቅጣጫ በበቅሎ የሚጓዝ አንድ ሽማግሌ ያገኘሁት። ብቻውን በበቅሎ የሚጓዝ ሽማግሌ ማየቴ ለአዲሲቷ አብዮታዊት ኢትዮጵያ አዲስ ነገር ነው። በድሮ ጊዜ በቅሎ ያለው ሰው ብዙውን ጊዜ በእግሩ ሆነው የሚከተሉት አሽከሮች ይኖሩታል። እኔ ያገኘሁት ሽማግሌ በድሮ ጊዜ ጥሩ ሕይወት ያሳለፈ ይመስላል። ከአብዮቱ በፊት በእኔ አመለካከት እስካሁን ድረስ የበቅሎ ባለቤትነቱን ይዞ መቆየቱ እድለኛ ነው። እስከ አብዮቱ ድረስ በከፍተኛ ታማኝነት ካገለገልኩት የድሮ ስርዓት ጋር የተያያዘ ማንኛውንም ነገር በመውረስና ለመንግስት ገቢ ለማድረግ የሚተጉ አዳዲስ ባለስልጣናት ከመኖራቸው አንጻር ማለት ነው።
ማንኛውም በሶቪየቶች የሰለጠነ አዲስ ካድሬ እንደሚያብራራላችሁ በበቅሎ የሚሄድ ሽማግሌ ያውም በሚገባ የተቀለበ በቅሎ ደንበኛ የድሮ ስርዓት ምልክት ነው። የሆነ ሆኖ በመንገዳችን ላይ እኔና ሽማግሌው ማውራት ጀመርን። እኔ በእግሬ እሱ ደግሞ በቅሎ ላይ ሆኖ እየተጓዝን ነው። እኔ ለሚሄድበት ቦታ ወደሚቀርብ መንገድ እንደሚሄድ አወቅኩና ሳነጋግር አብረን ለመጓዝ ወሰንን። እሱ ለኤንፊልድ ቦልት ጠመንጃ ጓንድዴ የሚባለውን ይዟል። እኔ ደግሞ ቀልጣፋውንና አጠቃቀሙን ካወቁበት አደገኛ የሆነውን መውዜር ታጥቄያለሁ። ሁለታችንም መታጠቃችን ሁኔታውን ሚዛናዊ ቢያደርገውም በተጨማሪ ግን አደጋውን በዚያው ልክ ጨምሮታል። የኔ መሳሪያ ተቀባብሎ ተዘጋጅቶ ነበር። የሱም እርግጠኛ ነኝ እንደዚያው ነው። የተማመነው በተለምዶ ኢትዮጵያዊ መንገድ ነው፣ ጥርጣሬ በሞላበት ሁኔታና በትንሹ። እንዳልኩት ማን ያውቃል፣ ሽማግሌም አረመኔ ነፍሰ ገዳይ ሊሆን ይችላል። እንደኔም አይነቱ ወጣት እንደዚያው። ለነገሩ መንግስታችንም እኮ ያን ያህል እድሜ ጠገብ አይደለም። የሀገሬ ሰዎች ግን በጣም አደገኛው መንገድ የሚገኘው በሴት ልጅ ባቶች መሃል ነው ይላሉ። ይህ እንግዲህ ስለምናስብበት መንገድ ጥልቅ እውቀት ይሰጣቸዋል። የከተማ ሰው መሆን አለብህ አለ ሽማግሌው በቀጥታ። እርጅና ቀጥታ የመናገርን አንዳንዴም አክብሮት ያለማሳየትን መብት ይሰጣቸዋል። ምንም ነገር ለማረጋገጥ ወይንም ለመካድ ሳትፈልግ ስትቀር ፈገግ ማለት ነው። ፈገግታ አሳየሁት። መውዜሩና ልብስህ ጥሩ ሽፋን ነው ቀጠለ። እኔ ግን ጥሩ አይኖች ናቸው ያሉኝ። እጆችህ እግሮችህ የገበሬ አይደሉም። ስለዚህ ለመንግስታችን ራስ ምታት የሆኑ ተግባራትን ከሚፈጽሙት ከነዚያ ሰይጣን ወጣቶች አንዱ እንደሆንክ ገምታለሁ። መንግስታችን ያለበት ሁኔታ አንዳች የምጸት ቅላሴ ነበረው። ቅንነት የጎደለው አባባል ነበር። መልእክቱ ገባኝና ይበልጥ ሞቅ ያለ ፈገግታ አሳየሁት። በመካከላችን ድልድይ ተዘረጋ ማለት ነው። እስካሁን ምንም ስላልተናገርኩ በማንኛውም ሰዓት ሳልዋረድ ላፈገፍግ እችላለሁ ማለት ነው። ልክ እንደ ሩቅ ምስራቃውያን ሁሉ ኢትዮጵያውያንም ስለ ውርደት በጣም ይጨነቃሉ። ጓዛችን ረጅም ነው። ግን እኔ በእግር መሄድን የለመድኩት ነገር ስለሆነ ብዙ አላስቸገረኝም። ሽማግሌው በቅሎ ላይ ነው። ራሱ በሰፊ የሰሌን ባርኔጣ ከፀሐይ ተሸፍኗል። አካሄዳችንም የተመጠነ ነበር። ለምንድን ነው የፂማሞችን ጓደኞችን አይነት አውቶማቲክ መሳሪያ ያልታጠቅከው? ጠየቀ ሽማግሌው። አዎ አውቃለሁ። መውዜሩ የዘራፊዎችን ትኩረት አይስብም። እንዲያውም ልክ ነህ። እግዚአብሔርን የሚፈራ ገበሬ እንኳን አውቶማቲክ የታጠቀ ሰው ቢያይ ሰውየውን እንዴት እንደሚያጃጅለው እንደሚያታልለውና ጠመንጃውን ለመውሰድ እንዴት እንደሚገድለው መዶለት ይጀምራል። ክፋት መቼም ከምንበላው እንጀራ ነው የሚመጣብን። እኔ ንዬ ሽማግሌ ሰው ነኝ። ራሴን ማን እንደሆንኩ እንኳን ከማላውቃቸው ሰዎች ለመከላከል መሳሪያ መታጠቅ አለብኝ፣ ከማንም ቢሆን። በጣሊያን ጊዜ ሌሎች ሀገር ጥለው ሲሄዱ እኔ ፋሽስቶችንና የሙሶሎኒ ታጣቂዎችን ተዋግቻለሁ። ለ5 ዓመታት ለሀገራችን ተሰቃይተናል። ቤተሰቦቻችን፣ ጓደኞቻችንን፣ ንብረታችንን አተናል። ንጉሥ እንኳን ሳይቀሩ ከቤተሰቦቻቸው ጋር ወደ ውጭ ሀገር በመጓዝ አጋፍጦን ጥሎን ሄደ። ኋላ ላይ ከእንግሊዞች ጋር ተመልሶ መጣ። እኛም ይቅራል ነው። በጊዜው ብዙ አርበኞች ጥሎን በመሄዱ ክደት የፈጸሙብን መስሎ ቢሰማቸውም ቢያንስ አጋር ይዞ መጥቷል ብዬ ነበር የተከራከርኩት። ታዲያ እንግሊዞቹስ ሰይጣን መቅደላ ላይ አፄ ቴዎድሮስን ምን እንዳደረጉት ታውቅ የለ? ቆራጡ ንጉሥ ከሞተ በኋላ መቆየት ፈልገው ነበር ሊገዙን። ግን ኢትዮጵያውያን መከራቸውን እንደሚያሳያቸው አውቀው ሐሳባቸውን ቀየሩ። ጣሊያኖቹ ከተሸነፉ በኋላ ደግሞ እንደገና ሞክረው ነበር። እንደገና እቅዳቸው ስለመከነባቸው እኛን ሴራና መከፋፈል ውስጥ ከተቱን።
በተለይ በሰሜን ለማለት የፈለግኩት፣ ቀጠለ ሽማግሌው፣ ምንም እንኳን ለነጻነት የተዋጋ ነው እኛ ብንሆንም ሀገር ጥለው የጠፉት ባንዳዎቹና ከሃዲዎቹ ተመልሰው ጌቶች ሆኑ። ይህ የኛ ታሪክ ነው፣ ያንተም ታሪክ ነው። ግን እናንተ ወጣቶች አባቶቻችሁን አታከብሩም። የገዛ ሀገራችሁን ታሪክ አታውቁም። ምንም ያህል አስቀያሚ ቢሆኑም ፈረንጆቹን ለመሆን እነሱ የሚያደርጉትን ትቀዳላችሁ። ስለሆነም ተመሳሳይ ወጥመድ ውስጥ ወደቃችሁ። ንጉሱን ተንኮሳችሁና አዋክባችሁ መጨረሻውን አቀረባችሁት። በንጉሱ ትዕዛዝ እናንተን ሲገድሉት የነበሩ ወታደሮች አሁን ስልጣን ይዘው ቁጭ አሉ። አሁን ሁላችሁም የታሰራችሁትና እንደ ዱር አንበሳ በየጫካው የተገደላችሁ ነው። የምናገረው እውነት የለውም? ስነ ስርዓት የጎደለ ሰው ካልሆንክ ወይንም እርግማን ካላማረ በቀር ሽማግሌን አትቃወምም። አቋራጭ መንገድ ይመረጣል። እውነትን የተናገሩት ስል እጄን ሰጠው። ግን ሁሉንም ወጣት እንደዚህ አንድ ላይ መፈረጅ የሚቻል አይመስለኝም። በታሪካችንና በሀገራችን ኩራት የሚሰማንና በባርነት ነጮቹን የማናመልክ ብዙዎች አለን። እና አሁን የት ነው የምትገኙት? ሽማግሌው ገና እየተማሟቀ ነበር። በርካታ ወንዶችና ሴቶች ወደ ሱዳን ሲሸሹ ያጋጥሙኛል። ለምንድን ነው እንደናንተ እዚሁ ቀርተው የማይታገሉት? ለምንድን ነው ጠመንጃ በተተኮሰ ቁጥር እንደ ጥንቸል አቅላቸውን ስተው የሚደነብሩት? ፈሪዎች እንደሆኑ ትክዳለህ? እንደዛ ማለት እንኳን አስቸጋሪ ይመስለኛል አልኩኝ። አብዛኞቹ በመንግስት ሽብር እየተካሄደባቸው ነው። ብዙዎቹ ምንም ፖለቲካ የሚባል አያውቁ። እዚያ ውስጥ መግባትም አይፈልጉም። በተጨማሪም ሁሉንም ደርሰን አላደራጅናቸውም። በጣሊያን ወረራ ወቅት ሁሉም ወጣቶች ግራዚያኒን ተዋግተዋል። እሱን እኮ ነው የምለው አንተ ልጅ አለ ሽማግሌው ፈገግ እያለ። ቆራጦቹ ተዋግተዋል። ፈሪዎቹ ከእናቶቻቸው ቀሚስ ኋላ ተደብቀዋል። ለፋሺስት ኢጣሊያ ጎብድደዋል፣ ወይንም ደግሞ ሀገር ጥለው ሸሽተዋል። ሁሉም ቢጓጉ ኖሮ ድል ለመቀዳጀት 5 ዓመት አይወስድብንም ነበር። ያው ነው መለስኩኝ። ሁሉም አይዋጋም። መጀመሪያ ላይ ደፋሮቹ፣ ቆራጦቹና ንቆቹ ናቸው የሚዋጉት። የነሱ ምሳሌነት፣ መስዋዕትነት ሌሎቹን ያጀግናል። ቆራጦቹ ከሞቱ ፈሪዎቹ ብቻ ይቀራሉ። ሽማግሌው አሾፈ። የኢትዮጵያ እውነተኞቹ ወንዶች ፋሺስትን ሲዋጉ ሞቱና ፈሪዎቹ ከአፄው ጋር ቀሩ። አሳዛኙ ታሪካችን ይህ ነው። አሁንም ተመሳሳይ ነገር እየተፈጠረ ነው። እዚህ ጫካ ውስጥ እየተሰቃያችሁ ያላችሁት ሁሉ ትሞታላችሁ። ማን ይቀራል? የሸሹት። ከተማ ውስጥ የወታደሮቹን ቡት ጫማ እስካሁን ድረስ እየላሱ ያሉት። ኢትዮጵያ የተረገመች ሀገር አለ መጨረሻ ላይ ሐዘን በተሞላበት ቅላጼ። ከዚያ በኋላ ለረጅም ጊዜ አልተነጋገርንም። ሁለታችንም በየራሳችን ሐሳብ ውስጥ ሰጠምን። አንድ ምንጭ ጋር ስንቃረብ እረፍት ወሰድን። በቅሎውም እንዲያርፍ አድርገን እኛ ከያዝነው በሶና ዳቦ ቆሎ ተካፍለን ቀመስን። ፀሐይ ልትጠልቅ ስትቃረብ ሰማዩ ሲቀላና ወፎችም ወደ የጎጆአቸው ሲያመሩ ሌሊቱን እዚያው ለማሳለፍ ወሰንን። ሽማግሌው በቅሎው በጨለማ ሲሄድ ወለም እንዳይለው ስለተጨነቀ እንጂ እኔ እንኳን በሌሊት የመጓዝ ልምድ ስለነበረኝ መቀጠል ፈልጌ ነበር። ጥሩ ቦታ መረጥኩኝ። በምንጩና በጥርጊያ መንገዱ መሃል ያለ ደበቅ ቦታ። እሳቱን አንድ እጄ እንደጨረስኩና ሽማግሌውም ተመቻችቶ ጋደም እንዳለ መጨለም ጀመረ። ለሁለታችንም በድንጋይና በእንጨት 2 ምሽጎችን ሰራው። ተኩስ ቢከፈትብን እንኳን ከዚህ ጀርባ ተሸሽገን እድላችንን እንሞክራለን። እዚያ የስልጠና ካምፕ ውስጥ የተሰጠን ትምህርት ድንጋይና እንጨት ከጣጣ መሬቱንም ቢሆን ቆፍር ይላል።
ያለ ሽፋን በፍጹም እንዳተኛ። ግልጽና ሜዳማ የሆኑ ቦታዎችን አትጠቀም። በቅሎው የሚበላው ተሰጥቶት ታስሯል። እኛም ምግብ ቀምሰናል። እሳቱም መሞቅ ጀምሯል። ሽማግሌውም እንደሚጠበቀው ከከረጢቱ ውስጥ አንድ ጠርሙስ አረቄና 2 የቡና ሲኒዎችን አወጣ። የደከመ ሰውነታችንን ለማሟሟቅ አለ ፈገግ እያለ። ትንሽ እንደምትቀማመስ ተስፋ አደርጋለሁ። በሽምቅ ተዋጊ ሰራዊት ውስጥ ብርቱ መጠጥ መጠጣት የተከለከለ ቢሆንም በህዝቡ መካከል የመስክ ስራ ላይ የተሰማራ ነው ግን በመሰለን መልኩ እንድንወስን ይፈቅዳል። ስለዚህ ተቀላቀልኩት። አረቄው ጠንካራ ነበር። ምላሴን ሲያሳስረው ደከማውን ሆዴንማ ሊያደርገው የሚችለውን ነገር አስቤ ፈራሁት። አንድ መለኪያ አረቄ በየቀኑ መጠጣት የኑሮን ሸክም ለመቻል ይጠቅማል አለ ሽማግሌው። ከዚህ በፊት ብዙ ጊዜ የሰማሁትን የተለመደ አባባል በመድገም በልክ ነው መጠጣት ያለበት። በተለይ የጎጃም አረቄ በጣም ኃይለኛ ነው። ሴቶቻቸውም በጣም ጠንካራ ናቸው። ለዚያ ይሆናል እንደዚህ አይነት ኃይለኛ አረቄ የሚጥሉት። ሳይንሳቸው ምንድን ነው የሚለው? ሳይንስ አልኮል በትንሹ ሲሆን ጥሩ ነው ይላል አልኩት። ሁል ጊዜም ቢሆን ነጮቹ ልፍስፍስ እንደሆኑ አውቅ ነበር። በትንሹ ጥሩ ነው? በርበሬ እንኳን እኮ አይበሉም፣ ልፍስፍስ ብቻ። እንግሊዞች ግን እንደ አሳ ነው የሚጠጡት። ሳስበው እንደ ሌሎቹ ፈረንጆች አይመስሉኝም። እንግሊዞች ተንኮለኛ ሰይጣኖች እንደኛው ናቸው። ታውቅ የለ የሚጠሏቸው መስሎኝ አልኩኝ ነገር ስፈልግ። እጠላቸዋለሁ አለ ሽማግሌው በስሜት። እውነት ግን እውነት ነው። እኛ ሀበሾች ስንባል በብዙ መልኩ እንደነሱ ነን። ሸር፣ መከፋፈል፣ ጭካኔ፣ ማጭበርበር፣ በዚህ እኮ ተወዳዳሪ የለንም። አረቄን ተጎነጨው። በእናንተ ጊዜ ግን ሁኔታው የተለየ ነበር አይደለም? አሁንም ነገር እየፈለኩ ነው። ሽማግሌው ግን ወጥመድ ውስጥ አልገባም። ማን ነው እንደዚህ ያለ? እናንተ ወጣቶች እኮ ልፍስፍሶችና የተደናገራችሁ ስለሆናችሁ ለሸረኝነት ክህሎት እንኳን የሚበቃ አቅም የላችሁ። በስልት የማታለል ጥበብም የላችሁ። በሳቂ አቋረጥኩት። እንዴት ነው ሰው በስልት የሚያታልለው? የሚያስቅ ነገር መስሎሃል? መለሰ ሽማግሌው። ድምፁ ጮክ ቢልም ተናዶ ግን አልነበረም። ምርጥ የሚባለው ማጭበርበር ፍጹምና የማያዳግም ድባቅ የሚመታ መሆን አለበት። እንግዳን ሰው ማታለል ወይ በመጠኑ የሚያውቁትን ሰው መካድ ሊነገርለትም የሚገባው ነገር አይደለም። ተራ ነገር ነው። ማንም ቂል ሊያደርገው የሚችለው ነገር ነው። የክህደትን ጫፍ የሚነካው እውነተኛው አታላይ የቅርብ ጓደኞቹን ሚስቱንና ቤተሰቡን የሚያታልለው ነው። እነሱም ላይ የሚያደርገው ነገር ዝም ብሎ በመጠኑ ምቾት የሚነሳቸው አይነት ነገር ሳይሆን ህይወታቸውን የሚለውጥ ነገር ሲሆን ነው። አየህ፣ ይሄ ከፍተኛው ማጭበርበር ነው። ሊወራለት የሚገባው አይነት ክህደት። ግን ልብ በል እንረግመዋለን እኮ አስጠነቀቀኝ ሽማግሌው። ስልቱን ጨርሶ የስነ ምግባር መሪ የለሽ መሆኑና ፈሪሃ እግዚአብሔር የሌለው መሆኑን እንረግመዋለን። በውስጣችን ግን የሚጠይቀውን ወኔ እናደንቀዋለን። ለራስ የሚሰጥ ፍጹም ፍቅር የሚወገዝ ነገር ቢሆንም ግን ደግሞ ባድናቆት የሚታይ ነገርም ነው። ይህ ነው የህዝብ ባህል። ታዲያ ለምንድን ነው ከሃዲዎችን የሚጠሉት? ማን ከሃዲ ይወዳል? አለና መልስ ሳይጠብቅ አድናቆት ማለት እኮ ተቀባይነት ማለት አይደለም። ከሃዲ እኔ እናንተ ማድረግ የማንችለውን ነገር ነው የሚያደርገው። በሀገር ወይም በሰብአዊ ፍጥረት ፍቅር የታሰረ አይደለም። ለራሱ ብቻ ነው ግድ የሚሰጠው። ነገሩ ፈሪነትን ቢያካትትም
በተጨማሪ ግን የሆነ አይነት ወኔንም ያመላክታል። በጣሊያን ወረራ ወቅት በእኔና በሌሎች ላይ በደረሰ አንድ አጋጣሚ ምክንያት ስለ ጉዳዩ ለበርካታ ዓመታት አስቤበታለሁ አለኝ። እኔም ጥቆማውን በመረዳት መንገዱን ጠረኩለት። እስኪ ስለ አጋጣሚው አጫውቱኝ። እንዴታ አለ። እኔ ባልጠይቀውም ኖሮ ታሪኩን ሊያወጋኝ አስቀድሞ ወስኖ የነበረው ሽማግሌ። እንድትጠነቀቅ ሊያስተምር ይችላል። ደግሞም የሀገር ሰዎች ምን ያህል ውስብስብ እንደሆኑ እንድታስብበትም ያደርጋል። ለራሱ እውነተኛ ሲል ይቀዳ። በጣም ቅር ቢለውም እኔ ግን ግብዣውን አልተቀበልኩትም። በምትኩ እሳት ላይ እንጨት ጨመርኩኝ። ያ ዘመን መቼም በጣም አስቸጋሪ ጊዜ ነበር ጀመረ ሽማግሌው። ንጉሱ ሸሽቶ ነበርና እኛ ማውራ እንደሌላቸው ንቦች ተበታትነን ነበር። ጣሊያኖቹም ጠንካራ ነበሩ። በዚያ ላይ በሺዎች የሚቆጠሩ ባንዳዎች እያገዟቸው ነበር። ዘመናዊ መሳሪያ አልነበረንም። ደግሞ ላሉት ጥቂት መሳሪያዎች ጥይት አልቆብን ነበር። ግን መቼም ነፃነት ቅዱስ ነውና ተነሳን። ወኔ፣ የሀገር ፍቅር፣ ጦር፣ መጥረቢያና ጥቂት መሳሪያዎች ብቻ ነው የነበረን። እንዲሁም ጋራ ሸንተረሩን እናውቀው ነበር። በደጃች አዳነ ስር ነበርኩና ጣሊያኖቹን በወልቃይትና በጠገዴ ያጠቃን። 2 እዚህ 10 እዚያ ስንገድል፣ ዛሬ 10 ስናቆስል 20 ወይ ከዚያ በታች ነገ ስንል ቆየን። ጣሊያኖቹን መግቢያ መውጫ ሳጠናቸው። ሴቶቻችንን ይወዷቸው ስለነበር ድክመታቸውን ለራሳችን ጥቅም አዋል ነው። ሌላው ደግሞ መርዝ ነው። ከማዕከላችን አንዱ ራሱን ካረካ በኋላ ራቆቱን እንደተኛ ጎጆ ውስጥ ገብተን አንገቱን እንቀለዋለን። አንዴ ግዴታቸውን ከተወጡ በኋላ ሴቶቹ ከኛ ጋር ይሄዳሉ። አንድ ጊዜ ጣሊያኖቹ ትልቅ ጥቃት ሊጥሉብን እየተዘጋጁ መሆናቸውን መረጃ ደረሰን። ከጠላት ድንበር ኋላ ሰርገው ገብተው የጥቃት እቅዳቸውን ለማደናቀፍ እዚያው እንዲያቋርጧቸው ከታዘዙ ሌሎች 25 ሰዎች ጋር አብሬ ተመረጥኩ። የምወደውና ደግሞም ጎበዝ የሆንኩበት አይነት ስራ ነበር። የቡድኑ ኃላፊ ተደርጌ ተሰየምኩ። አንድ ነሲቦ የሚባል ደፋር ወጣት ደግሞ የኔ ምክትል ነበር። አንዱ የሆነ የእንግሊዝ ብሬን ጠመንጃ መትረየስ ተሰጠን። ጠመንጃዎቻችንም እንደ ጊዜው ሁኔታ በቂ ጥይት ነበራቸው። እናም ተነስተን ሄድን። ሰርጎ መግባቱ ያን ያህል አስቸጋሪ አልነበረም። በቃፍቲያና በአዲ ረመጽ መካከል የነበረው አካባቢ በጣሊያኖች ቁጥጥር ስር አልነበረም። ደግሞም ከሃዲው ታዬ ስር የነበረው ኃይል በቋቋ ብቻ እንደነበር እናውቃለን። የመጀመሪያው ግዳጃችን ልክ ከቃፍቲያ ወጣ ብሎ ያለ አካባቢ ላይ ነበር። አንድ ባለ 10 ሰው ቃኝ ኃይል ደምስሰን ተጨማሪ መሳሪያና ጥይት አገኘን። የሚቀጥለው ዘመቻ አዲ ረመጽ ላይ ነበር። የነዳጅ ማቆሪያና 2 የጭነት መኪናዎችን አጋየን። ከዚያም ከመንደር ወደ መንደር እየተዘዋወርን የታወቁ ከሃዲዎችን በፍጥነት እየረሸንን ተንቀሳቀስን። ፍርሃት በሰፊው ተዛመተ። ጣሊያኖቹ ትልቅ ኃይል ክልላቸው ውስጥ እንደገባና የቃፍቲያ አዲ ረመጽን መስመር የማያስተማመን እንዳደረገው አስበው ግራ እንደተጋቡ ሰማን። ዋናው የአርበኞች ጦር ላይ ጥቃት ከመክፈታቸው በፊት እኛን አድኖን ለመደምሰስ ተወሰነ። ተልኳችን ውጤታማ ነበር ማለት ትችላለህ። ችግራችንም እንግዲህ ያኔ ነው የጀመረው። እኔ እሳቱን ስቆሰቁስ፣ ሽማግሌው ደግሞ 3ኛውን ሲኒ አረቄ ለራሱ ቀዳ። እኔ ግን የበፊቱን መጨረሱን የእውነት አላስተዋልኩም ነበር። ጣሊያኖች ተጨማሪ መሰናክሎችን በመንገዳችን ላይ አቁመዋል። ተጨማሪ የባንዳ ኃይሎች ተሰማርተዋል። ከመንደር መንደር መንቀሳቀስ አስቸገረን። ምግብም ችግር ሆነ። ስለዚህ ምን ዘዴ መጠቀም እንዳለብን ከነሲቡ ጋር ተወያየው። አስሰው እስከሚያገኙን ቁጭ ብለን ከምንጠብቃቸው የሚሻለው አካሄዳችን ማጥቃት እንደሆነ ወሰንን። ቃል አቀባዮች ከቃፍቲያ ወጣ ብሎ የሚገኘው ቦታ ላይ
30 ምናምን ጣሊያኖች እንዳሉ ነግረውናል። የማጥቃት እቅድ አውጥተን ስናበቃ ነሲቡ ከሌሎች 10 ሰዎች ጋር ሆኖ እንዲሰልልና አካባቢውን አጥንቶ እንዲመጣ ተላከ። ከ2 ቀን በኋላ ሲመለሱ ነሲቡ ጣሊያኖቹ ዝርክርክ እንደሆኑና ልናጠቃቸው እንደምንችል ነገረን። በማጥቃቱ ላይ ወሰንና ወደ ኢላማችን ተንቀሳቀስን። አስታውሳለሁ፣ ጣሊያኖቹ ወዳሉበት ቦታ ስንጠጋ ጨረቃ የወጣችበት ምሽት ነበር። ለቡድን መሪዎች ትዕዛዝ አስተላለፍኩ። ቦታችንን ለመያዝ 5 ቦታ ተከፈለን። ግን አንድ ጥይት እንኳን መተኮስ አልቻልንም። ጠመንጃና መትረየስ እየተተኮሰብን ዙሪያችን ሁሉ ፍንዳታ በፍንዳታ ሆነ። ወጥመድ ውስጥ ገብተን ተከበብን። የጠላት ጥይቶች የእኛን ሰዎች እየመቱ ዙሪያዬ ጩኸትና ማቃሰት ሰማሁኝ። ማንም ሰው እጅ አይሰጥም። መልሼ ለመተኮስ ሽፋን እየፈለግኩ ጮኩኝ። የ1 ሰዓት ያህል የረዘሙ 5 ደቂቃዎች። ነሲቡ ተጣራው። እዚህ ነኝ ሲል ከርቀት ላይ ሆኖ መለሰ። በቅጽበት ውስጥ መሬት ለመሬት እየዳኸ ወደ እኔ መጣ። እንዴት ነን ያለነው? ጠየቅኩት። ሁኔታው መጥፎ ነው አለ። 1/6 የቀረን ይመስለኛል። መውጣት እንችላለን ስል ጠየቅኩት። መልስ አልሰጠም። ከወዳዲ ረመጽ አቅጣጫ የከባድ ተኩስ ድምፅ እንደማይሰማ አስተዋልኩ። ወደ ተጠናከረው ምሽጋችን የሚወስደን መንገድ የምንተው መስሏቸው ጣሊያኖች በትንሽ ኃይል እንደዘጉት ጠረጠርኩኝ። አጠገቤ ከነበሩት 4 አርበኞች አንዱ ብቻ ነበር በህይወት ያለው። ሂድና ስንት እንደተረፉ አይተና ወደዚህ አምጣቸውና አፈትልከን ለመውጣት እንሞክራለን አልኩት። ስለቆሰሉት አልጠየቀኝም፣ አውቆታል። ልክ የቆሰሉት ራሳቸው ምን መደረግ እንዳለበት እንደሚያውቁት ሁሉ ጣሊያኖቹ ላይ መልሶ መተኮስ ምንም ጥቅም አልነበረው። ስለዚህ እንደ ሽፋን በያዝኩት ትልቅ ዛፍ ስር አርፌ ተቀመጥኩ። ጥይቶቹ መብረራቸውን ቀጠሉ። ከቅርብ ርቀት አሁንም ተኩስ ይሰማኛል። ነሲቡና ሌሎች የቆሰሉትን እያሳረፏቸው ነበር። ከትንሽ ጊዜ በኋላ ነሲቡ ተመለሰ። ከእርሱም ጋር ሌሎች 3 አርበኞች ብቻ ናቸው የመጡት። አይኖቻችን ተገናኙ። ምንም ተጨማሪ ነገር ማለት አልነበረበትም። ሌሎቹ ሁሉም መሞታቸውን አወቅኩኝ። አንድ ሰው ሽፋን ሊሰጠን ይገባል አለ ነሲቡ። እኔ ሽፋን ልስጣችሁ። መልስ ከመስጠቴ በፊት የተረፉት ሌሎቹ ተቃወሙና እነሱ ሊያደርጉት እንደሚገባ ገለጹ። ከማዕከላቸው አንዱ ስሙ ከበደ የሚባል በመጠኑ ያነክስ ነበርና ይህን እንደ ምክንያት አቅርቦ ወደ ኋላ መቅረት ያለበት እሱ እንደሆነ አስረዳ። ምንም እንኳን ማነከሱ ከዚህ በፊት ምንም ያህል የመዝመት ችሎታውን እንዳላስተጓጎለው ብናውቅም ከናንተ እኩል በፍጥነት መሄድ ስለማልችል እንዲያውም ጎትታቸዋለሁ አለ። እኔም ነሲቡን ትቶ መሄድ አልፈለኩም። ስለዚህ ከበደ እንዲቀር አደረኩ። ምን ያህል እንዳመሰገነኝ ብትሰማ ኖሮ ቆንጆ ሴት ልጅ እንዳርኩለት እንጂ በእርግጠኝነት ለሚያጋጥመው ሞት የተስማማው አይመስልህም ነበር። 5ታችን ከበደን ከሞቱት ሰዎች የተወሰዱ መሳሪያዎችና ጥቂት ሰጠነው ወደ አዲረመጽ መንገድ አቀና። ከኋላችን ከበደ በሐሞተ ኮስታራነት መተኮስ ጀምሯል። ከተቃራኒ ወገን የሚመጣው ጥይት የዚያኑ ያህል የሚያደነቁር ነበር። በግርግሩ መሃል 3 ባንዳዎችና 1 ጣሊያን ወታደር ገድለን ለማምለጥ ችለናል። ሌሊቱን ሙሉ ስንጓዝ አድረን በነጋታው ጠዋት አንድ ምንጭ ዳር ረፍት አደረግን። ጥቂት በሶ ስለነበረን እሱን ቀማምሰን አረፍን። ግን ምን ቢደክመኝ እንኳን መተኛት አልቻልኩም። ጣሊያኖቹ ሲጠብቁን እንደቆዩና በቁጥርም ከ30 በላይ እንደነበሩ እርግጠኛ ነበርኩ። ወኔ ቢስና ችሎታ የለሽ ስለነበሩ ነው እንጂ ከቦ ሙሉ በሙሉ ሊደመስሱን ይችሉ ነበር። ሚስጥር ያሾለከው ማን ነው? ዘመቻው የሚታወቀው በኔ በነሲቡና በሌሎች 4 የቡድን መሪዎች ብቻ ነበር። ከሚያውቁት መሃል 3ቱ ሞተዋል፣ 3 ቀርተዋል። እኔ
ነሲቡና ሌላው ወንደሰን የተባለ አርበኛ። ምንም እንኳን ኢትዮጵያዊ ራሱን ጭምር አያምንም ቢባልም መረጃውን ለጠላት ያሾለኩት እኔ እንዳልነበርኩ እርግጠኛ ነኝ። ነሲቡ ቁርጠኛ አርበኛ ነበር። እንዴት እንዲያደርጋል? ደግሞ ወደ ኋላ ለመቅረት ፈቃደኛ አልነበር እንዴ? ከሃዲ በምድር ላይ ከሚጠላው አንድ ነገር ከሞት ጋር ለመጋፈጥ እንዲህ ራሱን ዝግጁ አድርጎ ያጋልጣል እንዴ? እሱን በመጠርጠሬ ራሴን በመኮነን ሐሳቡን ተውኩት። ወይ ወንደሰን ደግሞ ከመቱት አንዱ ሊሆን ይችላል። ይህንን እንኳን ማጣራት ነበረብኝ። ስለዚህ ነሲቡን ቀሰቀስኩና ጥርጣሬን ነገርኩት። ከሃዲው ወንደሰን ከሆነ ማምለጥ አንችልም፣ የጓደኞቻችንን ደም መበቀል አለብን ሲል ነሲቡ ተስማማ። ከዚያም አንድ ሊተገበር የሚችል የሚመስል እቅድ አወጣንና ወንደሰንን ተባባሪ የሚገኝበት ነው ወደ ተባለ መንደር ሄዶ እንዲሰልል ላክ ነው። የተባለውም ተባባሪ በእርግጥ የኛ መረጃ አቀባይ ነበር። ወንደሰን ግን ይህንን አያውቅም። ከወንደሰን ጋር ለመገናኘት ቀጠሮ ወደ ያዝንበት ቦታ ተጓዝንና ድንገት ከጠላት ጋር አብሮ ከተመለሰ ከሩቅ ሲመጣልና የምንችልበት ቦታ መርጠን መጠባበቅ ጀመረ። ሲመጣ ብቻውን የመጣው ሲፈልገንና ስማችንን ሲጠራ እየሰማን ዝም ብለን ጠበቅን። እውነትም ብቻውን እንደመጣ ስናረጋግጥ ከተደበቅንበት ወጣን። ሲያይን ታላቅ እፎይታ እንደተሰማው ማየት ቻልኩኝ። መጥፎ ነገር ተፈጥሮ ይሆን ብዬ አሰብኩኝ እኮ አለ በእፎይታ። ከዚያም ተባባሪው እውነትም በተባለው መንደር እንደሚኖርና ጎጆውን ብቻውን ፈንጠር ብሎ የተሰራ በመሆኑ በምሽት ልናጠቃው እንደምንችል ገለጸልኝ። አመሰገንኩትና በእርግጥ መረጃ ቀባዩን እንደምናጠቃው አሳመንኩት። ከዚያም ነሲቡን ወደዚያው መንደር ሄዶ ከመረጃ ቀባያችን ጋር ስለ ወንደሰን እንዲያጠያይቅ ላኩት። ሌሎቹን ነሲቡ በሌላ የስለላ ተልእኮ ላይ እንደሆነ ነገርኳቸው። ነሲቡም ሲመለስ መረጃ ቀባዩን እንዳገኘውና የጣሊያን ወታደሮችና ባንዳዎች ወደዚያው መንደር በመምጣት የሆነ ዝግጅት በማድረግ ላይ እንዳሉ እንደሚመስል መረዳቱን ነገረኝ። በፍጥነት ተመልሼ እንዲድለት ፈልጎ ነበር አለኝ ነሲቡ። ወንደሰን መረጃ ሰጥታችኋል ማለት ነው ብዬ በመሬት ደመደምኩኝ። ይህን ውሻ ልድፋው አለና ነሲቡ ላስቆመው ከመቻለ በፊት ወንደሰን ወደተኛበት ዘሎ ሄደና ተኩሶ ገደለው። እኔ እንኳን ካነጋገርኩት በኋላ ብገድለው ይሻለኝ ነበር፣ ግን ነሲቡን አልወቀስኩትም። ከሃዲ ነው። እናም የሞተ ከሃዲ አይለቀስለትም። ቀበርነውና ካደርንበት ቦታ ተነሳን። በመጪዎቹ ሳምንታት ከበርካታ ተዘዋዋሪ ቃኝ ቡድኖች ጋር ተጋጠምን። በመጨረሻ እኔና ነሲቡ ብቻ ቀረን። እኔም ግራ ክንዴ ላይ ቆስዬ ነበር። የሆነ ሆኖ ተሳካልንና ዋናው ኃይልን ተቀላቀለን። ከሁለት ሳምንት በኋላ ዋናው ውጊያ ተጀመረና ሞት ከማንም በላይ ነገሰ። አፈግፍገንና ጠቅላላ አካባቢውን ጥለን ወጣን። ከነሲቡም ጋር ወደ ሌላ ቦታ የሄዱ ቡድኖችን በመቀላቀሉ ተለያየ። እኔ እስከ ነጻነት ድረስ በዚህ አካባቢ ቆየሁ። ሽማግሌው ለራሱ ሌላ አንድ ሲኒ አረቄ ቀዳ። አሁን እንኳን እኔም ተቀላቀልኩት። ወንደሰን ግን ለምንድን ነው ያደረገው ጠየቅኩኝ። ወንደሰን ምንም አላደረገም አለ ሽማግሌው። በሸፍጠኛ ከሃዲ ተገደለ። ንጹህና እውነተኛ አርበኛ ነበር። ነሲቡ? አዎ አለ ሽማግሌው በሐዘኔታ። ነሲቡ ነበር ከሃዲው። ከነጻነት በኋላ ለወንደሰን የጠላት ተባባሪ ነው ብለን የነገርነውን መረጃ ቀባያችንን አገኘሁት። ስለ ድዞው ጊዜ ስንጨዋወት ሳይታሰብ ስለዚያ ጊዜ ማውራት ጀመረን። ነሲቡን ታስታውሰዋለህ ስል ጠየቅኩት። በእርግጥም እንደማያስታውሰው ነገረኝ። ከቃፍቲያ ጦርነት በኋላ አንተ ጋር መጥቶ ጣሊያኖች እናንተ መንደር እንደገቡና እንደ ዝግጅት እያደረጉ እንደነበር የነገርከው ትዝ ይልሃል? ምንም ሊያስታውስ አልቻለም። ነገሩን እዚያ ጋር ልተወው እችል ነበር። ምንም ቢሆን ረጅም ጊዜ አልፎታል።
ይሁንና ለምን እንደሆነ ባላውቅም ጥያቄን ቀጠልኩ። በመጨረሻም አስታወሰ። ግን ነሲቡን ሲያገኘው ስለ ሌሎች ነገሮች መረጃ ሰጥቶት እንደሆነ እንጂ ስለ ጣሊያኖች ምንም የነገረው ነገር እንደሌለ ነገረኝ። እዚያ መንደር ጣሊያኖች ቀርቶ ባንዳዎች እንኳን አልነበሩም። እንዲያውም ታሪኩ ይሄ ነው ብሎ ቀረ። ጣሊያኖች እዚያ አልነበሩም። ወደ ራሴ መንደር ከተመለስኩም በኋላ የሰውየው ታሪክ ጭንቅላቴን ይጨቀጭቀኝ ጀመር። ጣሊያኖች አልነበሩም። እንደዚያ ከሆነ ነሲቡ ሲዋሽ ነበር ማለት ነው። የለም፣ ይህም የሚያመላክተውን መደምደሚያ መቀበል አቃተኝ። ነሲቡ ከሃዲ ቢሆን ኖሮማ እኔ በሕይወት አልተርፍም ነበርኩ። ሰውየው ነገር ተቀላቅሎበት ይሆናል ብዬ ደመደምኩ። ግን ምንም ሰላም ላገኝ አልቻልኩ። ጭንቅላቴ ነገሩን ሊተወው አልቻለም። ነሲቡን አግኝቼ ነገሩን ለማጣራት ወሰንኩኝ። ሌሎች የማደርጋቸው ነገሮች ስለነበሩ ነሲቡ ያለበትን ለማወቅ ወራት ወሰደብኝ። በጎንደር ከተማ እንደሚኖርና አሁን በጣም ሀብታም ሰው እንደሆነ ወሬ ደረሰኝ። የናጠጠ ነጋዴ ነው ነበር ያሉት። ወደ ጎንደር አቀናሁ። ይህ ለእኔ ስቃይ ጉዞ ነበር። ነሲቡን አገኘሁት። በእርግጥም በልጽጓል። ጥሩ ቤት፣ ቆንጆ ሚስትና አንድ ወንድ ልጅ ነበሩት። ወፍሮ እውነትም ደንበኛ ሀብታም ነጋዴ ይመስሏል። ቱጃር እንዲህ ቢባል የሚችል ሰው በጭራሽ ከነበረ ማለት ነው። ሲያይኝ ደስ ስላለው እንግዳ የሆነህ ቤቴ ካላረፍክ ብሎ ድርቅ አለ። በጋለ ስሜት እንኳን ደህና መጣ በማለቱና በእንከን የለሽ እንግዳ ተቀባይነቱ ምክንያት የመጣሁበትን ዓላማ ሳስበው ሀፍረት ተሰማኝ። ወደ ጎንደር የመጣሁት ለሕክምና ነው። ስለው ራሱ ሐኪም ጋር እንደሚወስደኝ ቃል ገባልኝ። እንዲህ ያለ ከፍተኛ ደግነት ስላሳየኝ ምጥማጥ የሆንኩ መስሎ ተሰማኝ። ከባድ ነው። በእኔ ቦታ ብትሆን ምን ታደርግ ነበር? ጥያቄው ሳላስበው ነበር የተወረወረብኝ። ምን አደርግ ነበር? አላውቅም ስል የማያስቀይመውን መልስ ሰጠሁት። ሁለት ምርጫዎች ነበሩት። ወይ ዝም እንዳሉ መሄድ፣ ወይ ደግሞ በቀጥታ ማፋጠጥ። እንዲህ አድርጎ ምርጫ የለ አሉ ሽማግሌው። እኔም እንደዚህ አስቤ ነበር። ልብ በል ግን ቀላል ምርጫዎች አልነበሩም ሁለቱም። በዚያ ላይ ምንጊዜም ሊኬድ ይችላል። ያኔ ምን አደርጋለሁ? ደብድቤ ላሳምነው ነው? ፍርድ ቤት ሊገትረው ነው? በምን ማስረጃ? ደግሞም ዳኛው ራሱ የጣሊያኖች ተባባሪ የነበረ ሰው ቢሆንስ? ከነጻነት በኋላ ከፍተኛ ስልጣን ላይ ወጡት እኮ እነሱ ናቸው። ለጥቂት ቅጽበቶች ሽማግሌው ዝም አሉ። እንዲቀጥል እየተጠባበቅኩት አረቄን ተጎነጨሁ። ለበርካታ ቀናት ተጨነኩበት። ቆይቶ ታሪኩን ቀጠለ። መከረኛው ሐኪም ጋር ሄጄ ምርመራ ተደረገልኝ። ያዲ ቀላም እዚህም እዚያ ሲነካካኝ ቆይቶ የልብ ችግር አለብህ አለኝ። እኔን የመሰለ ጤነኛ ሰው ይታይ እስኪ። የሆነ ሆኖ ነሲቡ ቤት ቁጭ ብዬ ምግቡን ስበላ፣ ቤት ውስጥ ሳድር፣ ከትንሽ ልጁ ጋር ስጫወት ያን ሁሉ ጊዜ አባትየውን መግደል ሳስብ ቆየሁ። በዚያ በቃፍቲያ በተደረገው መገረኛ ጦርነት የወደቁትን አርበኞች በድንገት ሳስባቸው ምንም ሳልናገር ዝም ብዬ ለመሄድ ወስኜ ነበር። ወንደሰንን አስታወስኩት። ራሳችን ከላክነው የውሸት ስለላ ተልኮ ሲመለስ ሁላችንንም ሲያይ ምን ያህል ተደስቶ እንደነበርና እኛ ግን ጣሊያኖቹን ይዞ መጣ ብለን ፈርተን ተደብቀን እንደነበር ጥርት ብሎ ታወሰኝ። ሰው እንግዲህ ማድረግ ያለበትን ማድረግ አለበት አይደል? ስለዚህ ነሲቡን ከነጥርጣሬዎቹ ጋር አፋጠጥኩት። በቀጥታ ነው ያልከው? ለነገሩ ወጣት ነህ። እኔ ግን ጉዳዩን በእጅ አዙር ቀስ ብዬ ነው ያነሳሁት። አንበሳን የምትገድለው ዘለ እንደጥችል ወደሱ በመሮጥ አይደለም። ነሲቡን ያንን መረጃ አቀባያችን የነበረውን ሰው እንዳገኘሁትና ምንም እንኳን እርሱ ነሲቡን ረስቶት የነበረ ቢሆንም እኔ ትውስታውን እንዳደስኩለትና መጨረሻ ላይ እንዳስታወሰ ነገርኩት። በድንገት ነሲቡ ውጥረት እንዲያውም ጭንቀት ቤቴ ውስጥ ሲገባ ታወቀኝ። እኔም በነገር ወጋ ማድረጌን ቀጠልኩበት። ልታየው የሄድክበትን ቀን ራሱ አስታወስከው?
አልኩት ምንም የማላውቅ መስዬ። ታስታውሳለህ አይደል ወንደሰንን ያጠመድነው ዕለት? ነሲቡ ፈገግ አለ። እንዴታ፣ ያው ውሻ እኮ ሁላችንንም ሊያስጨርሰን ነበር። ሰውየው ግን የዚያን ጊዜ ጣሊያኖች ቀርቶ ባንዳዎች እንኳን እዚያ መንደር እንዳልነበሩ ነገረኝ አልኩት። ነሲቡ ዝም ብሎ ተቀመጠ። ግን በደንብ ሳይሆን እንደደነገጠ ያስታውቃል። ቆይቶ ምላሱ ተፈታለት። ረስቶት መሆን አለበት ብሎ መለሰ። አስታውሳለሁ ባይ ነው እሱ አልኩት። የፈጣሪ ያለ፣ ስለዚህ እየዋሸ ነበር ማለት ነው አለ ነሲቡ። መቼ ብዬ ፈጠን ብዬ ጠየቅኩት። ጣሊያኖች አሉ ብሎ ሲነገረኝ ነዋ ብሎ መለሰና ጨምሮ የፈጣሪ ያለ፣ ያ ማለት ወንደሰንን ያለ ምክንያት ነው የገደልኩት ማለት ነው አለ። ለረጅም ሰዓት ነሲቡን ትክ ብዬ ስመለከተው ቆየውና ስሸሸው የነበረው ድምዳሜ ላይ ደረስኩ። የለም ወንደሰንንማ በምክንያት ነው የገደልከው አልኩኝ ረጋ ብዬ። ከሃዲ እንደነበር እኔ እንዳምን ፈልገህ ነበር። በመንደር ውስጥ አሉ የተባሉትን ጣሊያኖች ታሪክ የፈጠርከው ጣሊያኖቹ ጋር ተነጋግሮ ወጥመድ አዘጋጅቶላል ብዬ እንዳምን ለማድረግ ነው። ምን እያልክ ነው? እያኮረፈና እየተቆጣ መጣ። የተዋጣለት ተዋናይ ነው ነሲቡ። አብደሃል እንዴ? እንዴት እኔ እንደዚህ ትጠረጥረኛለህ? ህይወትህን አላተረፍኩልህም እንዴ? ለምን? ጥያቄን ሳያስበው ነበር የሰነዘርኩለት። ለምን ብለህ ትጠይቃለህ? ምክንያቱም ከሃዲው እኔ ስላልነበርኩና ወንደሰን ስለሆነ ነዋ። እሱ ነበር አካባቢውን ለመሰለል የሄድን ጊዜ ስለ ቃፍቲያ ጥቃት ለጣሊያኖች መረጃውን ያቀበለው። ሁላችንም መንደርተኞችን እያገኘን በነበርንበት ጊዜ ለአንዱ ጣሊያን ሰላይ ነግሮ መሆን አለበት። ሰዎች ለገንዘብ ብዙ ነገር ያደርጋሉ ታውቃለህ። ነሲቡ እየተከራከረኝ ይሁን እየተለማመጠኝ መለየት አቃተኝ። ከዚያ በድንገት ከየት መጣ ሳልለው አንድ ነገር አስታወስኩ። 30 ምናምን ጣሊያኖችን ሊሰልሉ ሄዱት 10 ሰዎች ስማቸው ትዝ አለኝ። ነሲቡ፣ ከበደ፣ አየለ፣ በንቲ፣ ያየውና ሌሎችም። ወንደሰን ከመካከላቸው አልነበረም። አሁን እርግጠኛ ሆንኩ። በፊቱኑ ንጹህን አርበኛ ከጋዲ ጋር በማመሳጠር ወጥመድ ሳዘጋጅለት ለምን አላስታወስኩም ነበር? ራሴን ረገምኩ። ወንደሰን እኮ ቀድሞኑ በዚህ ስለላ ተልኳችሁ ላይ አብራችሁ አልሄደም አልኩት ነሲቡን። ስለዚህ መረጃውን ሊያሾልክ የሚችልበት ምንም መንገድ አልነበረውም። ነሲቡ ምንም አላለም። እኔ ምንም አልተናገርኩ። ተፋጠን ለረጅም ጊዜ ቁጭ አለን። መሄድ አለብኝ ብዬ ተነሳው። እሱም ተነሳ። ለምን እንደሆነ እንኳን ማወቅ አትፈልግም ሲል በራፉ ላይ ስደርስ ጠየቀኝ። ዞር ብዬ ጓደኛዬ የነበረውን ከሃዲ ተመለከትኩት። አልፈልግም አልኩት። እኔ ለምን እንደተረፍኩ አላውቅም። ምናልባት እድሉን ስላላገኘ ይሆናል። ምናልባት ተኩሰህ ገድለኸኝ ጭንቅላቴን ቆርጠህ እንደ ዋንጫ ይዘህ ለጣሊያኖቹ መውሰድ ፈርተህም ይሆናል። ምንም እንኳን ብዙ ገንዘብ ቢከፍሉ መጋለጥ አይቀርም ነበራ። ለዚያ ነው። በሩ ላይ እንደቆመ ትቼው ሄድኩ። ዞር ብዬም አላየሁትም። ሽማግሌው ታሪኩን ሲጨርስ የተዳከመና ታላቅ ሐዘን የተሰማው መሰለ። አሁን እኔ ነበርኩ ጠርሙሱን አንስቼ ተጨማሪ አረቄ ቀዳውለት። አመሰግናለሁ አለኝ። ምናልባት አንድ ነፍሰ ገዳይ እንዳሻው በነፃነት በከተማ ውስጥ እንዲዘዋወር እንደፈቀድኩለት እያሰብክ ይሆን? ምናልባት የወደቁት አርበኞች አጥንት እንድበቀልላቸው የማይጨቀጭቀኝ ይመስል ይሆን? ምስጢራዊ በሆነ ሁኔታ ንግግሩን ቆም አደረገ። ሀገሪቱ በጠቅላላ በትላንትናዎቹ ከሃዲዎች እየተዳደረች ባለችበት ጊዜ ፍርድን በገዛ እጄ ለማሳለፍ እኔ ማን ነኝና ነው?
ነሲቡ እኮ ከሺዎቹ መካከል አንዱ ብቻ ነው። ታላቁን አርበኛ በላይ ዘለቀን ብትጠይቀው የመጀመሪያው ከሃዲ ንጉሱ ራሱ እንደሆነ ይነግርህ ነበር። ግን በላይ አሁን የት ነው? ሞቷል። እንግሊዞቹ መልሰው አምጥተው ጫካችን ላይ በጣሉት በሸሸው ንጉስ ተሰቀለ። ስለዚህ በመንጋ ከሃዲዎች መሃል አንድ ተጨማሪ ከሃዲ ምንድን ነው? በሱ መሞት የአገሪቱ ሁኔታ ይሻሻላል? የሚሻለውማ ሁሉንም ጠራርጎ ማጥፋት ነበር። እኔ ያንን ማድረግ እችላለሁ? አባቴ ሁሌ ማቅሜንና ማድረግ የማልችላቸውን ነገሮች ለይቼ እንዳውቅ ነው ያስተማረኝ። ዝሆን ማከል የፈለገችው እንቁራሪት እኮ ፈንድታለች። እና በሰላም ተዉት? አለመጠየቅ አልቻልኩም። ሽማግሌው በሰፊው ፈገግ አለና ካረቂው ተጎነጨ። እንዴት ያለ አረቄ ነው ባክህ አለ። ምንም የማይገናኝ ነገር ልንገርህ፣ የጎጃም ሴቶች ማለፊያ አረቄ ነው የሚያወጡት። እንደ በላይ ዘለቀ ያሉትንም ይወልዳሉ። ኢትዮጵያውያን ሴቶች ለነገሩ በአጠቃላይ የጀግኖች እናት ናቸው ለማለት እደፍራለሁ። አዎ ይሄው ነው። ጥያቄን እየሸሸ እንደሆነ ተሰማኝ። አረቄን ፉት አልኩ። የተበሳጨ ትመስላለህ አለ ሽማግሌው፣ አሁን ደግሞ በኃይል እየሳቀ። ለምን? አታውቀኝም እኮ እኔ። ለማንኛውም ለመልካም አስተያየት አመሰግናለሁ። ኃላፊነቴን ሳልወጣ አልቀረውም የኔ ልጅ። የሞቱት በቀል ተፈጽሞላቸዋል አለ። የሞቱት በሰላም ሊያርፉ የሚችሉት ያ ሲሆን ብቻ ነው። እኔም በሰላም ኖር የሚችለው ያ ሲሆን ብቻ ነው። ከመተኛታችን በፊት ተጨማሪ አረቄ ጠጣን። በህልሜም በርካታ ቁጥር ያላቸው አርበኞች ሲፎክሩና ሲሸልሉ፣ ሰንደቅ ዓላማውንና አሮጌ ተመንጫቸውን ሲያወዛውዙ፣ እንዲሁም ታሪኩን የነገረኝን ጓደኛዬን የመሰለ ሽማግሌ አብሯቸው ሲስቃየው እንድቀላቀላቸው ጥሪ እያደረጉልኝ ነበርና እኔም ያለምንም ማመንታት ወደ እነሱ ስሮጥ ጠዋት ስነሳ ራሴን የሚከፍል ራስ ምታት ይዞኝ ነበር። ሽማግሌው ጓዴ ተነስቶ ከሄደ ቆይቷል። በጣም አልተገረምኩም። ኢትዮጵያ ውስጥ መጠበቅ ያለባችሁ ፈጽሞ አስደናቂ የሆነ ጉዳይ ብቻ ነው። አሁን የተፈጠረው ነገር ደግሞ ምንም ያልተለመደ ነገር አልነበረውም። መቼም ሽማግሌው ስሙን እንዳልነገረኝ እኔም በሆን የኔን እንዳልነገርኩት አስተውላቸዋል። የምለው ነገር አሁን ተገለጸላችሁ?